ተዚህ ላይ ባለፈው በተለያዩ አካባቢዎች ላይ ቤተክርስቲያን ስደት ገጥማት ሲቃጠል ቤተክርስቲያን አባቶች ሲገደሉ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንም ጥቁር ከል አልብሰው ያሳዩ ተቃውሞ እዚህ ልደታ እንኳን ትዝ ይላል ጧፍ አብርተው ምሽት ላይ መንግስትን ያስደነገጠ ነበር። የ4 ኪሎን መንግስት ከወንበሩ ያነቃነቀና በፍጥነት ያ ሰላማዊ ሰልፍ እንዳይደረግ የተሯሯጠበት ዘመን ነበር። ይሄን ማድረግ የሚያስችል እኮ አቅም አላት ኢትዮጵያ ኦርቶዶክስ። ያን ማድረግ ታዲያ ለምን አሁን አልፈለገችም? ይሄን ሁሉ ሰዎች እየተገደሉ ምእመኗ እየተገደሉ እሱ ነው እኮ የሚገርመኝ። አሁን እኔም ጥያቄ ነው ልክ ያንተ ጥያቄ ምንድነው የሆኑትና አቡነ ማትያስ ምንድነው እነኚህ ቆብ የደፉ በጣም ለምድር ሰማይ የከበዱ አባቶች ይሄንን ለማድረግ ምንድነው ምእመኑ እምቢ ሞት ይብቃን መገደል ይብቃን ብሎ እንዳይነሳ ምንድነው ችግራቸው? ይሄ እኮ የሐዘን ቀን መታወጅ እኮ አለበት ቤተክርስቲያን ነው ብሎ እኮ ምእመኑ እኮ መንግስትን ሊያፋጠው ይገባል በሰላማዊ ትግል ልክ አይደለም ተብሎ እኔ ምን የሚከፍሉት መስዋዕትነት ምንድነው? እሱ ንገረኝ እስቲ። እኔ አንዳንድ ጊዜ እኮ መስዋዕት የምትሆነው በእግዚአብሔር ቤቱም እነ ቃየል ምናምን መስዋዕት የሆኑት የሆነ እንትን አለው የእግዚአብሔርም ቃል አለበት። ለምንድን ነው እነኚህ መስዋዕት የሆኑት? የክርስቶስ ደቀ መዛሙርት እኮ ሐዋርያቱ ተዘግዝቀው የሰቀሉት እነ ጴጥሮስ ምናምን እነ ዮሐንስ ሮማ አደባባይ ላይ እንትናቸው ሬሳቸው የተጎተተ የሞቱት እኮ ምክንያት ስላላቸው ነው። ለወንጌል ነው የሞቱት። ለምንድን ነው የሞቱት እነኚህ? ያውም በዚህ በ21ኛው ክፍለ ዘመን በ22ኛው ክፍለ ዘመን የሃይማኖት ነፃነት ባለበት ምድር ላይ የፈለግከውን ማምለክ በምትችልበት ሜዳ ላይ ቆመ እንደፈለግክ ጮኸ የራስን እምነት የምትሰብክበት ዘመን ላይ እንዴት አድርገህ ነው አንተ ሰዎች በራሳቸው አጥቢያ በራሳቸው አካባቢ የሚያመልኩትን አምልኮ ስርዓት ተቃውሞ በዚህ ደረጃ የምትፈጃቸው የአምልኮ መቅደሳቸውን የምታቃጥለው የምታወድ ነው? ይሄንን እምቢ የሚል ኖ ይሄ ይበቃናል ሞት የሚል ምዕመን እኮ አለ። ለምንድን ነው ይሄን ማስተባበል ያልቻሉት? ይሄ እኮ ፖለቲካ አይደለም። ይሄ ፖለቲካ እኮ አይደለም፣ የእምነት ጉዳይ ነው። እነኚህ ስማ ትላንትና አይተሃል አይደለም? ጽላቱን ነው ይዘሸሹት ሰዎች ቤታቸው ተቃጠለ ንብረታቸው። አየህ ለእምነቱ ምን ያክል ቀናኢ እንደሆነ ያ ህዝብ ለእምነቱ ቀናኢ ስለሆነ ጽላቱን ይዞት ከአካባቢው ወጣ ህዝቡ ተነቅሎ። እኔ ያንን ቪዲዮ ሳየው ሪሊ የዳዊት ታቦት ከኢየሩሳሌም ከተማ ወጥቶ የሚሄድባቸውን የእንትን ጉዘቶች ነው ያየሁት መጽሐፍ ቅዱስ ውስጥ ያለውና አየህ ጽላቱን ይዘው ሲጓዙ ስታይ ከራሳቸው ንብረትና ህይወት ይልቅ ለእግዚአብሔር ቤት ያላቸውን ስሜት ገልጸዋል። ምንም ይሁን እምነቱ ልክ አይደለም ብለህ ልትጠላው ትችላለህ። እኔ ልክ ነኝ ያለውን ግን አክብርለታል። ልክ እኮ ነው፣ ለራሱ ልክ ነው። ያንዳንዱ እምነት ይሄ የራሱ ልክ ነው። ያንተ ልክ አይደለም የኔ ነው ልክ ግን አይሰራም በፍጹም። ይሄ ነው አሁን እኛ ሀገር ላይ ተቸገርነው ክርስትና ላይ ቶታሊ ውሰዳቸው። እኛ ሀገር ላይ በመላው ዓለም ያለውን ክርስትና አንድ አይነት መጽሐፍ ቅዱስ ነው ያዙት። የቀኖና ጉዳይ ነው፣ የዶግማ ጉዳይ ነው የሚለያቸው፣ የስርዓት ጉዳይ ነው። ይሄ እኮ ፕሮቴስታንት ውስጥም ልዩነት አለ፣ ኦርቶዶክስ ውስጥም እኮ ልዩነት አለ። አቻችለን ነው ግን መሄድ ያለብን። ከዚህ ውጭ ግን ነው የኔ ነው ልክ ያንተ አይደለም ብለህ በዚህ ደረጃ ልታወድማ አትነሳ። ከዚህ አንጻር ቤተክርስቲያን እንዲህ አይነት ጠብሰቅ ያለ መንግስትም የህዝቡን ደህንነትና ቤተክርስቲያን ደህንነት የምእመኑን ደህንነት በሚጠብቅ ደረጃ ልታስጨንቀው ይገባል። ይሄን ደግሞ ማስጨነቅ የሚችል ምእመን አላት። በእውነት ነው በቁጥርም ቢሆን በማንኛውም እንትን ማስጨነቅ የሚችል ህዝብ አላት። አይተዋል ደግሞ ይሄን አሳይተዋልም ከዚህ ቀደም እያንዳንዱን ቤተክርስቲያን በመላው ሀገሪቱ ጥቁር የሐዘን ጨርቅ አልብሰው ህዝቡም ለብሶ ያንን አይተናል። ግን ይሄንን አድርጎ ማስጨነቅ ይሄ ምንም ሰላማዊ ነው፣ ጠመንጃ ያነሳ ማካሪ ነው። ከዚህ አንጻር ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። እሱን ስትነካ ደግሞ የእኛ ሀገር እምነት ከማንነትም ጋር የተያያዘ ስለሆነ ስለሚያያዝ ብዙ ጊዜ ከፖለቲካ ጋር እንትን ይባላል እንጂ ከማንነት ጋር ተያይዞም እኮ እዛ ኦርቶዶክስ የሆኑ ኦሮሞዎችም እኮ አርሲ ውስጥ ይገደላሉ ኦርቶዶክስ ስለሆኑ። አንዳንድ ጊዜ ስለሚገደለውም ኦርቶዶክስ ሲናገር እኮ የተገደሉ ሰዎች እንዳሉ መረጃዎች አሉን እኮ ሰዎች ይዘው። አሁን እሱም ነው አሁን ጥያቄ የሚፈጥረው እዛ አካባቢ የሚፈጸመው ነገር ሃይማኖቱ ላይ ያነጣጠረ ነው ወይስ የብሔር መልክ አለው የሚል ጉዳይ ነው የሚነሳውና እሱንም አያይዘን ብናነሳው ደስ ይለናል። ማወር የሚነሳው የእምነት ጉዳይ ነው። ይሄን የእምነት ጉዳይ ግን ወደዚህ ይዞብን የመጣው የአማራው ማህበረሰብ ነው የሚል የተሳሳተ አመለካከት አለ። ልባል ከዛሬ 100 ምናምን ዓመት በፊት የተቆረቆረን ቤተክርስቲያን ካሰብክ ሌላው ይሄን ከሰሜንም ይምጣ ከምንም ኢትዮጵያ የሆነው እዛ አካባቢ የሰፈረው ማህበረሰብ ኢትዮጵያዊ ነው። ኦልሞስት ኖርዋል እኮ ይሄ ማህበረሰብ ከኦሮሞም ከሌላውም እኮ አትለየው። ገባ ለምን ትለየዋለህ? እኔ ተወልጄ ያደግኩት ጉጂ ኦሮሞ ውስጥ ነው። ከዛ ማህበረሰብ ልትለየኝ አይገባም። ባህሉን፣ ወጉን፣ ቋንቋውን፣ እምነቱን ሁሉን ነገር ጠንቅቄ ያውቀዋለሁ። ማንም የጉጂ ኦሮሞ ተወላጅ በሚያውቀው መጠን እኔም አውቃለሁ። ይሄንን ከዛ ማህበረሰብ ከኖረበት አትነጥለው። 7 ቤቱን ዘር ቆጥረህ ግን አገሩ ከዚህ ነው መነሻው የምትል ከሆነ የትኛውም አገር ላይ አያኗኖረንም፣ ኢትዮጵያዊም ሌላ ምድር ላይ አይኖርም። አያስኬድም። ምክንያቱም ስቴብል ሆነን በኖርንበት ቦታ ላይ ያ ማህበረሰብ ከየትም ይምጣ የልጅ ልጆቹ እዛ ኖረዋል። ወደ ኋላ ዘሮችን ቆጥረህ ከመነሻ ሂድ ብትለው የት ነው የሚሄደው? አለ ወይ እዛ ጋር ቅሪት አለው የቤተሰብ። ይሄን ማግኘት አይቻልም። ዘሩባቤል